እማዬ እሺ በይኝን አብረን እንሂድ። እኔ ቀማታ የሰራው አንቺ ማኖር አያቅተኝ። አይ የኔ አበባ እዚህ ሁኚና አንድ መላ እንፈልግለታለን። ግድ የለሽም የኔ ልጅ። አይሆንም እማዬ፣ አባዬ እንደሆነ አንቺንም እንደሚስት እኔንም እንደ ልጅ አይቶኛል። እማዬ ጭራሽ ለሱ ቢጤ ድሮ ሁለታችንም ስንሰቃይ ነው። እማ እባክሽን አንቺ በእኔ ምክንያት ብዙ ተሰቃይተሻል። አሁን ደግሞ ትዳር ውስጥ ገብቼ እንድትሰቃይ አልፈልግም። እማ እባክሽን፣ ከዚህ ባሰ ነገር ምንም አይመጣም። እባክሽን አብረን እንሂድ። አይሆንም ስልሽ ከአሁን ወዲያ እኮ እንደማይደርስ ተስማምተናል። እና አመንሽው? እናቴ ግን የእውነት በጣም የዋነሽ። እኔ ግን መቼም አላምነውም። እማ በቃ መንገድ እንዲቀናኝ መርቀሽኝ። አይ እንግዲህ ልሂድ ካልሽ እኔ ምን አደርገዋለሁ? እኔም ደስታሽንና ስኬትሽን ነው የምፈልገው። እኔ እዚህ ሆኜ ነገሮቹን ላረጋጋ። ከጎንሽ ሆኜ እኮ ችግሮችን በሙሉ ብካፈል ደስ ይለኝ ነበር። ግን ነገ ከዚህ የባሰ ነገር እንዳይመጣ ስለማውቀው መሄድ አለብኝ ብዬ ወሰንኩት። እንደ እናት ከጎንዴ ስትርቂ ቢከፋኝም የማይሆን ጎጆ ውስጥ ከትቼማ ቃልብሼ አመድ ሳፍስ አልኖርም። አበባዬ በቃ አንቺም ሂጂ፣ እኔም ልሸኝሽ። ምንድነውማ? ከየት አመጣሽው? ማን ይሰጠሽ? አበባዬ አንቺ ጋር ኑሪው የኔ ጌጥ። የወላጅ አባትሽ ማስታወሻ ነው። አባትሽ ለምን እንደሆነ ደግሞ ባላቅም በጣም እየፈለገው ነው። ደብቀሽ ሸፍነሽ አኑሪው። ስለ እቃው አንድ ቀን በደንብ አስረዳሻለሁ። አበባዬ ግን በጥንቃቄ አኑሪው አደራሽን የኔ ልጅ አደራ። ቀን አደርግሻል። ቀን ማታ እየሰራሁ ነው ነገራችንን ለውጥ። በቃ አሁን ቶሎ ሂጂ። አባቴ ሳይመጣ ሂጂ የኔ ልጅ አደራሽን የኔ ልጅ ራስሽን ጠብቂ። እሺ እናቴ፣ ድጋሚ ለዓይነ ሥጋ ለመታየት ያብቃል። እወድሻለሁ። አደራሽን የኔ ልጅ። እርግጠኛ ነህ በመሸጡ ተስማምታለች አስቻለው? አዎ አታስብ፣ በመሸጡ ተስማምታለች። ከተሸጠ በኋላ አንድ ልትሞት የደረሰች ላም ገዝተን እንወረውርላታለን። ጥሩ። ስለዚህ ነገ በሌሊት ይዘኸውና ቀብዱን ከበላ ወር አለፈ። ኋላ አንድ ነገር እንኳ ብትል አንተን ያርገኝ። ምን ነካ? ስለ ንብረቱ እያወቅ እሷን ለማሳመን ያቆፈርኩት ጉድጓድ የለኝም። ልጇን እንድድርላት አልፈለገችም። ሰርጉን ትቼዋለሁ ብዬ ስላልኳት ነው የተስማማችው። ብቻ እንድታውቅልኝ የምፈልገው ተነገ ካለፈ
ባበየ ሙት በመሐላችንም አይበጅ ነገር ይፈጠራል። ተው እንጂ ባልንጀራዬ ደጉን ተመኝ እንጂ በመሐላችን እንዲህ ነገርማ እንዲሆን አልፈልግም። በልሱን ተውና ጠላችንን እንጠጣ። ወዷ ሚስቴ አስደነገጥኩሽ እንዴ? ለጉጉሩ ነሽ ነው ብቻሽ? የለችም እንዴ መክሊት የት አባቷ ሄዳ ነው? አረግ እኔም ጨንቆኛል እኮ ውሃ ልቅዳ ብላ ከወጣች ቆየች፣ እስካሁን አልተመለሰችም። እና ወጥተሽ ፈልጊያታ። ሰርጉ ቀረ ብለሽ ከማንም ጎረምሳ ጋር ተንዘላዘለች የሚል ወሬ ብሰማ ሁለታችሁንም አለቃችሁ። ሰማሽኝ? አረ የኔ ልጅ እንዲህ አታረግም። አዎ ይሻላታል። እሷ ማለት በብዙ ከብት የምትለወጥ ልጅ ሳትሆን ንብረት ናት። እንደሷ ይበሉ እንጂ። አሁን ልተኛበት። ዞር በይና ሂጂ ልፈልጊያት። በዚህ በሌሊት ወየት ብዬ ልፈልጋት? በቃ ደክሞታል። እርሶም ግቡና ተኙ። እሺ ሰብስቢልኝ ወደዛ ልተኛበት። የት ነው ጠልሰሙ? ሳላንጠለጥልሽ ካስቀመጥሽበት አምጪው። እኔ ምንም ነገር አላውቅም። እባክዎት ይተውኝ። ያቺ እርጉም ልጅሽ ነች የወሰደችው? እባክዎት ይተው። ባይወልዷትም እኮ አሳድገዋታል። እሷ ጠፍታ እርሶ ስለቀን ይጨነቃሉ እንዴ? ለምን ዝም ብላ ትጠፋም? ተናገር፣ የት ነው ያለችው? እኔ ምንም አውቀው ነገር የለም። እሷ ስትመጣ ራሷ ትነግሮታለች። ሞት ካላማረሽ ጠልሰሙንም እሷንም እስከ ማታ ድረስ እጄ ላይ አስገቢ። ኧረ እባክህ አንተ ደግሞ ቀልደኛ ነህ። ከማን ጋር እንደደወልኩ የረሳው መሰለኝ። አገኝልሃለሁ፣ ምንም እንዳታስብ የምትፈልገውን ነገር። አንተ ደግሞ ስንት ስራ እያለብኝ አሁን በወሬ አታዘኝ። ችግር የለውም አመጣልሃለሁ የፈለግከውን። ጮሌው ጋር ነው የደወልከው። በል ለማንኛውም አሁን እንግዳ መጥቶብኛል። እሺ ቆንጂት፣ ምን አይነት ስራ ነው የፈለግሽው? አንቺን ለመሰለች አበባ እንኳን አላገኘም፣ ግን ገዝቼም ቢሆን አስገባሻለሁ። ችግር የለውም። አረ ምንም ይሁን እኔ ስራ ብቻ ነው የምፈልገው።
ለቆንጆ ሴት የሚሆን ጥሩ ቤት አስገባሻለሁ። ግን ትያዣለሽ? አይ ወንድሜ ማንንም አላውቅም፣ ለሀገሩ አዲስ ነኝ። ውይ ተያዥ ከሌለሽ እንኳን ምን ላደርግልሽ አልችልም። ባይሆን ሰው ስታውቂ ተመለሰሽ ነው። ውይ እባክህን ተባበረኝ በእናትህ፣ ብትችል ዛሬውኑ አስገባኝ። እናቴ ይሄ ስራ ቦታ ነው። ልመና ምናምን ከፈለግሽ ደግሞ ቤተክርስቲያን ደጃፍሽ መለመን ትችላለሽ። ውይ በእናትህ እህት የለህም? በእናትህ እሺ በለኝ፣ ይሄን ብቻ ተባበረኝ እባክህን፣ አስገባኝ እባክህን፣ በእናትህ እህት የለህም? በእናትህ እሺ በለኝ። አንተ በቃ ቁም ነገር የሚባል ነገር የለህም? ጠዋት ቀጥሬ አሁን ትመጣለህ? እባክህ ጉድ ሆነና ጉድ ሆንኩ። ምን ማለት? እንዲህ የለመድከው ሰበብ ይዘህ መጣ? እንዲያ ነው? ኧረ አይደለም ጓደኛዬ፣ መክሊት ትናንት እንደወጣች አልመጣችም፣ ጠፍታለች። ተው የማይበጅ ጨዋታ አታንጣ። ይልቅ የታል ንብረቴ? እውነቴን ነው። እሷም ጠልሰሙ የሉም፣ ይዛው ጠፍታለች። አንተ ሰው ሞታ አምሮሃል መሰለኝ። ብዙ እያስቀባጠረህ ነው፣ ሰው እንዳይሰማ። ሚስትህ እምቢ ካለች ብሩንም ትፋ። ልጅቷ በምትዳርበት ቀን ላይ ዕቃውም ልጅቷም ጠፋች። ምን ይሉታል ይሄ? ተው እንጂ አንተም አትደረብብኝ። ምናልባት እንደጠረጠርኩት ከሆነ ትንሽ ብር ጨምረህ ቤቱን ትወስዳለህ። አይ ዕቃው ያስፈልገኛል። እንዲህ በቀላሉ እንደማሰጥ ስላወቅኩ ነው ጊዜ ሰጠው። ጊዜንም ብሬንም በልተህ እንዲህ በቀላሉ አልተው። ወንድዬ እንዲህ አይነቱን ነገር እንደማላደርግ ታውቃለህ። ስማ፣ የሚመጣውን ነገር አችሎ ፀሐይ ከመጥለቋ በፊት ዕቃውን አስረክበኝ። አለበለዚያ ፀሐይዋንም አንተንም ነው የምሸኘው። ሰማህ? እባክህን ወንድሜ እባክህን ተባበረኝ። እንደው በእናትህ ተነሽ። እሺ ተነሽ፣ በቃ እንዴ ተነሽ፣ በቃ ነው ተቀመጭ። እሺ እባክህን። ለመሆኑ እየጠየቅሽኝ ያለው ነገር ምን ያክል ከባድ እንደሆነ ታውቂያለሽ? አውቃለሁ፣ ግን ምንም አማራጭ ስለሌለኝ ነው። እባክህን ተባበረኝ። እህት የለህም? አለኝ፣ ግን ከእሷ ጋር ምን አገናኘው? አይ ምንም፣ ግን ለእሷ ስትል እርዳኝ እባክህን። ምን አይነት ዕዳ ነው? ጥሩ እሺ፣ እረዳሻለሁ። ብቻ አንቺ ጸባይሽ መሳምሪ። እሺ አሁን ምን ላድርግልህ? ቤቱን ላጽዳልህ? ምግብ ልስራልህ? ምን ላድርግልህ? በእናትህ ከአንቺ በቃ በጣም ምስኪን ነሽ ማለት ነው። በእውነት በጣም መልካም ሰው ነህ አንተ፣ በጣም ጥሩ ሰው ነህ በእውነት። ይኸውልሽ ለማለት የፈለግኩት ዝምድናችንን አጠናክርና እንወስናለን። እኔም በዛ ላይ በደንብ ሳውቅሽ ነው አውቃታለሁ ብዬ የምናገረው። ማለት አልገባኝም። ማለትማ ያው አዳራችንን አይተን እንወስናለን ለማለት ፈልጌ ነው። አስደስችኝ፣ አስደስትሻለሁ። ያው ጊዜ እንድትይካ አይደለ ዘመኑ፣ እንደዛ ነው። አንተ ነውርም አታውቅ እንዴ? ጎዳና ላይ አድረሽ ሰካራም ከሚለፍልሽ ከኔ ጋር በክብር ለዝምድናችን ብንፈጽመው አይሻልም? አንተ ነውርም አታውቅ እንዴ? ክብረ ቢስ ባለጌ! ምን ነው ደፋር! እና እኔ ወንድምሽ ነኝ እንዴ? ሲመሽ ተመልሰሽ ትመጫለሽ። እቺ እርጉም በተከበርኩበት ሀገር ተዋርጄ ልሞት? ወይዳ ምንድን ነው የማደርገው? እች ገፊ አባቷን ገደለች፣ እኔንም ልታስደፋኝ ነው።
እኔማ ብቻዬን አልሞትም። አንድም ባጃ አላወከኝም። ማን እንደሆንኩ አላወክ። ምሽትህንም ያቺ ዘረቢስ ልጅህንም ነው የምደፋልህ። እሺ በቃ ተስማምቻለሁ። ሰው ክፉ ታደርጋላችሁ። ቤተሰብ እንደው እንዲሰማኝ ብዬ እንጂ እኔ እኮ እንደዚህ አይነት ነገር አይመችኝ። ይቅርታ በቃ አሁን እንሂድ። ኧረ እባክሽ ተረጋጊ። እንደ የዘንድሮ ሴቶች በእናንተ ባሰኩ። ዳይኔ ቁጭ በይ፣ አሁን እራት ቢና እንጠጣ። ደግሞ ተረጋጊ። የት ሄድብሻለሁ? ምን ያንቺው ነኝ? ኧረ እኔ አልጠጣም። እንደውም ተይው በቃ ይቅርብኝ። ሂጂ በቃ አበዛሽው። አሁንስ በቃ እሺ እጠጣለሁ። ምንድን ነው እንደዚህ የምትይው? ዘመድ እንሆን ባልኩ ጠበቃ አልሆንሽ ማለት አበዛሽው እኮ አሁን። ማን አስተናጋጅ? ና እስኪ።
ወግ ነው ምን ሲሉ ማልቀስ አሉ። አሁን ትልቅ ዘመድ አግኝተሻል። በዛ ላይ ከኔ መጥቶ ማንም ያዘነ ሰው የለም። ካሻሽ ቪላ ቤት ብትፈልጊ ጂ+4 ብትፈልጊ ደግሞ የቤተሰብ ቤት፣ አይ ካልሽ ላጤ። ለነገሩ ላጤ ቤት እንኳን አገቢ ዝምድና ለመቼ ነው? ለማንኛውም ነገ ጠዋት ላጤ ሴት ቤት አስገባሻለሁ። ሰላም ነው እንዴ? ምንድነው በሬ ልገነጥለው ነው እንዴ? አረ ወይዘሮ ጌጤ የእርስዎ ብር አሁን በኔ እጅ ይገነጥላል እንዴ? አይደለም በኔ እጅ በታንክ ይገነጥላል። እጅህማ ከታንክ እኮ ባሰ። እቺ እጅ ነች ከታንክ የምትብሰው። ለማንኛውም ቀልዱን ይተውትና ምርጥ የሆነች ሰራተኛ አንጥቼልዎታለሁ። ምርጥ የሆነች በትንፋሽ ጥብስ መጥበስ የምትችል ጥሩ ባለሙያ ነች። እናንተማ ታውቁበታላችሁ። በትንፋሽ ሰው ይጥበሱ እንጂ የትኛውን ስራ ሲችል። ቀልደኛ ነው እንዴ ወይዘሮ ጌጤ? ይመችኛል እኮ። ለማንኛውም ዘመን ነች እንደዚህ አይባልም። በዛ ላይ ደግሞ በልዩ ትዕዛዝ ነው ለእርሱ ያስመጣሁት። በልዩ ትዕዛዝ። በል እንግዲህ ነይ ግቢ አንቺ። በል እዛው ቢሮ እንነጋገራለን። ግቢ። ይሄን ይመስላል ትንሽ ልብስሽን ቀይሪና ወደ ስራ። ስራሽን ስጨርሺ እዚህ ቤት ስትቆይ ማወቅ ያለብሽ ህግና ደንብ አለ። ከማስጠንቀቂያ ጋር ይነገርሻል። የትናንት ነው አለትማ በየወሩ መታሰቢያ ሻማ መብራት አለባት። እሺ እኔ እኮ የፉከራሽ ነው የሚገርመኝ። ቆይ አሁን እንደዚህ የሚያስብል ምን ነገር አግኝተህ ነው? ክብር፣ የሴት ክብር። አንተ ወንድም አታውቅ ልጅ ገና ለገና ችግሯን ተጠቅማ አበላሻት አይደል? ምንድነው የማበላሻት? ወረኛ ብታገኝ የምትምራት መስሎ ማ እኔ ታውቀኛለህ እኮ ችግሯንማ ተጠቅሜ መቼም አላደርገው። ችግሯማ ለትዳራችን ምክንያት ነው። እቺ ጨዋ ሴትማ ከፈጣሪ የተሰጠችኝ መና ነች። ልጅ ነው የማመርትባት ልጅ። እንዳፍ ያድርግልህ ብቻ እንደ ምድሩ የሰማዩንም ልደልለው እንዳትል እንጂ። ለነገሩ እኮ አሁን ያሰብከውን ነገር ለማድረግ ራሱ መጀመሪያ ልጅቷ በሰላም ከዛ ቤት መመለስ አለባት። ዝም በል እባክህ። አንተ ደግሞ እዚህ ደስታዬን በማጣጥምበት ሰዓት መተህ በነገር አትጠዝጠዘኝ እስኪ።
ያየሽውን ነገር ለማንም ትንፍሽ ብትይ ወደ ፈጣሪሽ ነው የምልክሽ። ተግባባን? ሰሚኛለሽ? ያዘዝኩሽን ስራ ጨርሽና ስለዚህ ቤት ህግጋት እናወራለን። ተግባባን? ተግባባን ወይ? ተግባባን ወይ? አሁን ተነሽ ነው አሎ እንደምን አለ ወዳጅ? ደግ ሰንብተሃል? ምነው ጠፋ? ከባድ ነገር ሆኖ ነው? ለምን እንዲህ ካሉ በጠመንጃ ሳትለብልብ አትቀበላቸው? አረፈድን እንጂ እሱንም አጠበስኩት። ተቀደምን ታዲያ። ተቀደምን? ምን ማለት ነው ተቀደምን? ያቺ አባቷ ቢጤ ፈታላ ጠልሰሙን ይዛው ጠፋች። ጠፋች? ምን ማለት ነው ጠፋች? ስማ፣ ከገባችበት ገብተህ እቃውን በእጅ አስገባ። ቻው። አሎ አሎ፣ ይበሪውን አንቺ እርጉም የት እንደሄደሽ ተናገሪ። ኋላ አንብኝ ካልሽ እንደዛ ጅልባልሽ እገላግልሻለሁ። እኔ ምንም ማውቀው ነገር የለም። ባቅኖሩ እንዲህ ከምትሰቃይ አልነግርህም ነበር እንዴ? ሴት ገደለህ አታስቢኝ። ከዛ ጅልባልሽ ገላግዬሻለሁ። ከልጅሽ ጋር አርፈሽ ኑሪ። ጅልም ቢሆን እኮ ለቤቱ ወንድ ነው። አሁን ልቀቀኝና ወደ ቤቴ ልሂድ። ቤት ቤት ነው ያልሽው? የምን አባሽ ቤት? ባልሽ ከፍሎ የማይጨርሰው ወዲያ አለበት። እቃውን ካላመጣሽ ቤት የለሽም። ቀን ቴሌት የምትሄጂበት አርባር በራፍ ላይ ታድሪያለሽ። እስከ ማታ ጊዜ እሰጥሻለሁ። አስበሽ ጠብቂኝ። አይሰማሽም እንዴ? ጆሮሽ ላይ ተኝተሻል? ደንቆሮ ድሮም የጎረምሳ ፉጨት እንጂ መቼ ቤቱ ይሰማችኋል? ይቅርታ፣ ከዚህ በኋላ አልደግሞ። ደግሞ እጅሽ ምን ሆኖ ነው? ሽንኩርት ስከትፍ ቢላዋ ቆርጦኝ ነው። ምን? አንቺ ልጅ ገና ከመምጣትሽ እያንቀለቀለሽ ነው ያለው። ልብሱን እጠቢ እንጂ ማን ከታፊ ያለሽ? አይደለም እኮ እትዬ፣ እርቦኝ ትንሽ ምግብ ሰርቼ ለቀማምስ ብዬ ነው። አንቺማ ደፋር ነሽ። ልትሰሪ እንጂ ልቀልብሽ ነው እንደመጣሽው። እሺ በቃ ይቅር በሉኝ።
ልብሱን ጨርሽና ሳሎን ነኝ። አንቺ ከባድ ማስጠንቀቂያ ነው የሚያስፈልግሽ። ምን አይነት ሴትዮ ነች በእናትህ? ወይኔ ምንም የማታውቅ ምስኪን ልጅ በቃ እሳት ውስጥ ጨመርካት አይደል? በጣም እንጂ እቺ ነጭናጫ። ለዚህ ነው ሰው የማይቀርባት ታውቃለህ እንዴ? ሴትዮዋ እኮ በጣም መጥፎ ሴት ነች እንዴ። እሷ ቤት የገባ ሰው ተመልሶ ወጥቶ ታይቶም አይታወቅም። ምን እንደምታደርጋቸው አይታወቅም። ብን ብለው ነው የሚጠፉት። አዎ አንተ ልክ ነህ እኮ። እዛ ቤት አስገብቻት ተመልሰ የመጣች ሴት የለችም። እና በደናቸው ነው ብለህ ነው? ሰው እንሆናለን ብለው መጥተው ብን ብለው ይጠፋሉ። እድሉን ላገኝና ይች ልጅ ላስወጣ ብቻ። ደግሞ ዋሶኔን ያስገብቼ ኧረ እኔንም ብናደርገ እንደተቀፈኝ። አይዞህ እንግዲህ ወዳጅ ጸልይ፣ በደንብ ተግተህ ጸልይ። ለማንኛውም አሁን በባዶ አታስለብልፈኝ። የማጋብዘኝ ከሆነ ምን እሰራለሁ? ልሂድ ነው። ኧረ እንውጣ እስኪ አውራኝ፣ ሌላም ነገር ካለ በእናትህ። በጃምቦ ከሆነ ይመቸኛል። እንንከው እንውጣ። ለማንኛውም እሺ አንቺ እስካሁን አልጨረስሽም? ያሹን ጨርሽና ፈልግሻለሁ። አስበሽ ጠበቅሽኝ። መቼም እንደዛ ጅል ባልሽ ተጃጅለሽ የእሱን ሞት ጽዋ አትጋጭ። እናት የለህም። እኔን ባታከብር የፈጣሪህን እናት አትፈራ። ስለዚህ ሞትሽን መርጠሻል ማለት ነው። ምንም ማድረግ አልችልም። ላቃጠልሽብኝ ጊዜ ዋጋ ትከፍያለሽ። ሴት ገድዬ መሳቂያ መሳለቂያ ነው። ያልኩህን አድርግ። ስሚ፣ ካለኔ ፍቃድ ከዚህ ቤት መውጣት አይችልም። ቀጥሎ ስለማወራሽ ነገር ለምን ብሎ መጠየቅ አይችልም። ሁለተኛ እዚህ ቤት የምትሰሪ ቤት ማጽዳትና ልብስ ማጠብ ካለኔ ፍቃድ አንድም ነገር መስራት አትችልም። ካለኔ ፍቃድ ተግባባን? ሶስተኛ እዚህ ቤት ካለኔ ፍቃድ ምግብ መብላት አይችልም። አንቺ የምትበይው ምግብ የምሰጥሽ እኔ ብቻ ነኝ። ምግብ ይዘሽ ባገኝሽ መረዘችን ብዬ ከርቸሌ ነው ማስበሰብስሽ። አራተኛ ከምሽቱ ከ2 ሰዓት በኋላ ከክፍልሽ መውጣት አይቻልም። ሽንቴ መጣ ምናምን እዛው ፖፖለልሽ መጠቀም ትችላለሽ። በማን አለብኝነት ከክፍልሽ ብትወጪ ራስሽን እንዳጥሽ ወጣል። የመጨረሻ ማስጠንቀቂያ፣ ከዚህ ግቢ ካለ ፍቃድ ብትወጪ ያወራውሽ ሌላ ሰው ሰምቶት ባገኙ አንቺ የሰማውን ሰው ሟች ናቸው። ፖፖሽንም ምግብሽንም ይዘሽ ወደ ክፍል ተግባባን አይደል? ቀጥ ወይ ወይኔ ሰያለ ወይ ወይኔ ሰያለ ያሰያለ አምላኬ ሆይ ምን በደልኩ?
ምን በድዬ ነው እንዲህ የምታሰቃየኝ? ወይኔ ወይኔ አምላኬ ሆይ ምነው ፈተናዬን እንዲያበዛው? የኔ ጌታ ምነው ፈተናዬን እንዲያበዛው? ያንተ ፍጡር ሆኜ በተፈጣሪ ቡድን ብታሰቃየኝ ምነው ዝም አልክ የኔ አምላክ? ወይኔ 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 አሁንስ የት ልግባ? ማን አለኝ ብለህ ነው ጌታዬ? ወይ ማን አለኝ ብለህ ነው? በል ውረድና እሳቱን አጥፋው! በል ውረድና እሳቱን አጥፋው! እኔንም አቅፋ አጽናናኝ! ማን አላት ብለህ ነው ጌታዬ? ወይ ወይኔ ቤቴ እኮ ነዶ አለቀ፣ ነዶ አለቀ። ማንም ቢሰማኝ የለም ወይ? ነዶ አለቀ። አምላኬ እባክህ አንተ ድረስልኝ፣ እባክህ አንተ ድረስልኝ። አንተ ሆነ ያለኝ ይህንን ነገር ማን ያጠፋዋል ብለህ ነው? አሁንስ የት ልግባ? ማን አለኝ ብለህ ነው ጌታዬ? ወይ ማን አለኝ ብለህ ነው? በል ውረድና እሳቱን አጥፋው! በል ውረድና እሳቱን አጥፋው! እኔንም አቅፋ አጽናናኝ! ማን አላት ብለህ ነው ጌታዬ? ወይ ሬስ ያስጠጣል። እውነትን ከሆነ እኔ ለምን ብዬ ዋሻለሁ? የሰማሁትን እኮ ነው የምነግርህ። ይኸውልህ ሰውየው ፊቱ በጣም ነው የሚያስፈራው። በዛ ላይ ደግሞ ከመሸ ስራ አይሰራም። ማለት ለምን? ይኸውልህ ሰውየው በጣም ደም የጠማው ሰው ነው። እሷም ቢሆን ቀን ቀን ትቆልፍበትና ሲመሽ ትለቀዋለች። ያው ድሮ ቅጥር ነፍሰ ገዳይ ነው ምናምን ነገር ይባላል። የሰው ደም ነው እንደዚህ አርግቶ ያሳበደው። ለምንድን ነው ማታ ማታ የምትለቀው? ይኸውልህ ማታ ጸጥ ረጭ ሲል የሰውየው መንፈሱና ኃይሉ ይነሳል። ያን ሰዓት ላይ ትለቀዋለች። ከዛም የሚበላውን ይበላል፣ የሚጠጣውን ይጠጣል። ከዛም በኋላ ልክ ሲደካከመው ድጋሚ መልሳ ታስገባዋለች። ወይኔ ጮሌው ተበላው። ለኔም ለልጅቷም ጦስ እንዳለው እንጂ በእናትህ አየህ፣ ቅድም ለዚህ ነው ልጅቷ በሰላም ከተመለሰ አይቻልም።